ወኢና ኢለይሂ ራጂዑን በመካነ ሰላም ከተማ የኑር መስጂድ ኢማምን ጨምሮ 4 ሙስሊሞች መገደላቸው ተገለጸ። በደቡብ ወሎ ዞን ቦረና ወረዳ መካነ ሰላም ከተማ ቀበሌ 2 የሚገኘው የከተማዋ ቀደምት የሆነውን መስጂድ የኑር ሐጂ ነስሩ መስጂድ ኢማም የሆኑትን ሸህ ጀማል ከማል የመስጂዱ ጠበቃ ሸህ ኢማምን ጨምሮ እስካሁን 4 ምዕመናን በታጣቂዎች መገደላቸው ነው ከስፍራው የደረሰ መረጃ የሚያመለክተው ይላል ሀሩን ሚዲያ። ከስፍራው በደረሰ መረጃ መሰረት ከተገደሉት ምዕመናን በተጨማሪ የቆሰሉ ሰዎች መኖራቸውም ተገልጿል። በዛሬው ዕለት ከኢሻ ሶላት በኋላ በመስጂዱ ዘልቀው የገቡ ታጣቂ ኃይሎች በፈጠሩት ተኩስ ነው ምዕመናኖቹ መገደላቸው የተገለጸው። ታጣቂ ኃይሎች ወደ መስጂድ ሲገቡ አዛን ሲያሰሙ የነበሩትን የመስጂዱን ኢማም ሸህ ጀማል ከማልን አዛናቸውን ሳይጨርሱ በተኩስ ርምታ እንደገደሏቸው ነው የተገለጸው። መካነ ሰላም መስጂድ ኑር ሐጂ ነስሩ አብዱልከሪም መስጂድ የአማራ ክልል መጅሊስና የሸህ ደባት ልጅ የሆኑትን መስጂድ ውስጥ የፋኖ ኃይል ኢሻ ሶላት ላይ ገብተው ኢማሙ ሸህ ጀማል አብዱሰመድን ጨምሮ 4 ሰዎችን ገለዋል። እስካሁን የተገደሉት የሚከተሉት ናቸው። ሸህ ጀማል ከማል የመስጂዱ ኢማም፣ ሸህ ኢማም የመስጂዱ ኻዲም፣ ወጣት አብዱሰመድና ወጣት ቃሲም ዳኘ ናቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አረባካችሁን ከመስጂዳችን ውጡ፣ እኛ ምን እናደርጋችሁ፣ የገጠማችሁ መንግስት ነው እያሉ ማይኩን እንደያዙ የጥይት ሩምታ ከፈቱባቸው። ድምጻቸው ጠፋ። አላማቸው ሲያደለ የነበረው አላህ ይዘንላቸው። ከዚህ በፊት የሞጣ ሙስሊሞች፣ ከዛም የአንዋር መስጂድ፣ አሁን ደግሞ መካነ ሰላም። እስከ መቼ የሙስሊሞች ደም እየፈሰሰ? ኢና ሊላሂ ወኢና ኢለይሂ ራጂዑን።